ቤተ ይሁዳው አየህን ህዝብ ሲዘርፈው ሰው ለገዳሙ ምጽዋት ሲሰጠኝ አየህን ህዝብ ሲዘርፈው ይሉኛል። እነሱ ይፈሳሉ አስመሳይ ብሎ በቀን አንድ ጊዜ ሳልሰደብ እያላውቅም ትውልዱ እንዳይዳር ኢኮኖሚ የለም እንዳይመንን አሞት የለም። በተለይ እነዚህ ጠበል 15 ዓመት 7 ዓመት 6 ዓመት የሚቀመጡ ሰዎች እንጃ የነዚያስ በጣም እንዲያስለቅሰኛል ሳስበው። እንዴት እንዳለማዊ በሐሜት እንደ መነኮሳት በስስት እንደ ካህናት በትዕቢት እንዳትያዝ እዚህ ተቀንቀጥቅ ራስ ከዘቃ አርግ ብለው መክረዋል። ደግሞ ቆይቶ ሶስተኛው ድፍን ጥቁር እየተከተሉ እያቸዋቸው እነሱማ መስደብ እንጂ መሰደብ ኃጢአት የለውም ክብር ያለብሳል እንጂ። እነዚህ የገዳም አባቶች ግን አሉት በላይ ሞቱት በታይ ናቸው። ክብራቸው በሰማይ ከፍ ያለ ይሁን እንጂ ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች እንደምን አላችሁ? ከክፍል 1 የቀጠለው ቆይታችንን እነሆ በክፍል 2 ይዤላችሁ ቀርብ ያለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ ከወዲሁ ጋበዝኩ። እና በእኛ ሀገር የሚታወቀው እንደው ጭራሽ ፍትወት ሴትና ወንድ ብቻ እንጂ ምልኩስና ሌላ ነገር አይታወቅም። ግን መጽሐፈ መነኮሳት እንደሚያዘው አኗኗራችን ስናየው ከልምዱ ስናየው ትልቁ ነገር ቆም መጫኑ አይደለም፣ እንደ መነኩሴ መኖሩ ነው። እንደ መነኩሴ መኖሩ መነኮሳት እንደ ሆዱ አድርጎ የሚደይ ነው የለም። ከበላ ከጠጣ ያንቀላፋል፣ ይመቸዋል፣ ከማያገባው ውስጥ ይገባል። ግን መነኮሳት የሚኖረው ምንድነው? የወባ ገመምተኛ ወባ ታማሚ መስሎ ጥውልግ ብሎ ያልሆነች ለብሶ ኧረ አባዊ ጤና ይስጥልኝ አባታችን ብቻ ሳይሆን ኧረ ይሄስ እንደው ምኑ ነው እንደው ያስጠላል ያስጠይፋል ብሎ ሰዎች ሲጠየፉ ዋጋ የሚሆንለት እሱ ነው። አለበለዚያ ግን አደንድሶ ገምነን ሲል ወዲና ወዲህ ሲል ግን በጣም ያስቸግረዋል። ለምን ቢባል እና ሴትና ወንድ ብቻ ሳይሆን አንደበቱን ገቶ የተናቀ ተመግቦ እንዳይሞት የተናቀ ለብሶ ዓለም ጋር ግንኙነት የለውም። መሲህ ሕግ ይላታል። ምንኩስና እንኳን ቤተ ክህነትን ብዙ አያውቅበትም። ለምን ቤተ ክህነቱ በላይ ይሁን ቤተ ክህነቱ ይምራ እንጂ የገዳምና አባቶች መንፈስ ቅዱስ ነው የሚመራቸው። በተለይ ለምን ቢባል ሕጉ ሲበሉ አስቸጋሪ ነው። አሁን ቤተ ክህነት ሀገረ ስብከት ሚስት አላቸው፣ ትዳር ይመራሉ፣ ሐዋርያት ናቸው በግሉ። እነዚህ የገዳም አባቶች ግን አሉት በላይ ሞቱት በታይ ናቸው። ክብራቸው በሰማይ ከፍ ያለ ይሁን እንጂ በምድር ሁሉ ነገር አይተው ይተዋሉ እንጂ አንድ እንዲሰሩት የሚፈቅድላቸው ነገር የለም። መነኩሴ የሚታዘዝለት መንኩሶ እንደ መላእክት ላገኘው መርዳት በገዳምም ቢሆን ያከማቻሉ፣ ይሰራሉ። ነገ እግዚአብሔር የጠራው ገብቶ ያድርበታል እንጂ ለዘመዳቸው ለወገናቸው የሚሆን አይደለም። በዚህ በተልኮም ቢሆን ያገኙትን አድርገው ያገኙትን ረርተው የረዷቸውን ረርተው ይሄዳሉ እንጂ ይሄ ለልጄ ይሄ ለአባቴ ይሄ ለእናቴ ብሎ ተቋጥሮ መሄድ የለም። ፈጣሪ መቼም ለሕዝቡ ነው የመጣው። ለሕዝቡ ነው አገልግሎ መድኃኒት ደግሰው ቢመጣ እኛ ሞት ደግሰን ሸኝተነዋል ይልቅ እንጂ ልክ መነኮሳትን መነኮሳትን የሰማይ መላእክት የምድር ሰው ብሏቸዋል። ሲታዘዙ ለሁሉ መንኩሶ ገዳማዊ ገብቶ መስራት ትልቁ ዓላማ እሱ ነው። ግን በእኛ ሀገር ላይ ሊሞት መሬት ዞ እየተነሳ አመልኩሱልኝ መልኩሶ ምን እንደሚያረግ እንጃ፣ ምን እንደሚሰራ እንጃ። አመለኮሰም በኋላ በላይ ከጠላው ከፍትፍቱ ከስጋው በላይ ቁጭ አድርጎ የኔ አባት እኮ መለኩሴ ነው፣ የኔ እናት እኮ መለኩሴ ናት። ምንም የሚያገለግለው አንድ ነገር የለም። ምንድነው ማገልገሉ? ከመነኮሰ አገልግለው ደና ጉልበታቸውን አቅቷቸው በገዳም ወድቀው
የሚላካቸው አጥተው በተሰጠና ዓመት የሚሆን 2 ዓመት 3 ዓመት 10 ዓመት የሚሆን ገብቶ ያንን ማገልገል ማለት የመነኩሴ ስራ ማለት እሱ ነው። ግን በእኛ በተለይ በእነዚህ በሶስቱ ክልሎች በጎንደር፣ በጎጃም፣ በወሎ መንኩሶ ራስ መከበር እንጂ ሰውን ማገልገል አይታወቅም። ሲስቱ ሲደክሙ ነው ምንኩስና። ይሄ ግን መሆን ያለበት ለጌታ ያደረሰው ለሀገር፣ ለሕዝብ፣ ለትውልድ የሚያገለግል ነገር መስራት አለበት እንጂ ለወዱማ ለራሱማ መቼም ፍጡር የሆነ ሰው ሁሉም ይሰራል፣ ሁሉም ያገለግላልና ይሄ ነው እንደምናኔ ያለ ከባድም አይደለም። እሺ አባታችን እናመሰግናለን። ከዚሁ ጋር ተያይዞ እንደው አሁን ላይ ቆብ ሳይደፉ ደፋን እያሉ በትክክለኛ መነኩሴዎችና መናንያን ላይ የሚያስቸግሩ ሰዎች አሉ። ነን እያሉ በከተማ የሚውሉ የሚያድሩ ግን ውስጣቸው ሲታይ መነኩሴም አይደሉም መናንያም አይደሉም፣ ፍቃድም የተሰጣቸው ነገር የለም። ይሄን እንደው ከእውነተኛው ጋር እንዴት ያዩታል? አይ ይሄማ በጊዜያዊ መልኩ ለኛ መከራ ያጠናል። በዘላለማዊ መልኩ ግን በአይነ ነፍስ ግን ለኛ ትልቅ ነገር ነው፣ ትልቅ አትክልት ነው። እንዲያው አጠደቀን ማላጠደቀም ምስሉ ነው እንጂ ስራማ የለንም። ለምን ቢባል መስቀሉን ከገባው፣ ቆቡን ከገባው፣ ቀሚሱን ከገባው እንጂ የምልኩስና ስርዓት በየት እንደሆነ ማያውቁ ባገኙት ብር በፈቃደ ስጋ መልክ በሴት ጋር የሚሰማሩ አሉ። እኛን ሁላ የሚያሰድቡ አሉ። ለምሳሌ እኔ አንዱ ሊሆን ይችላል ይልቅ እንጂ ይሳደባሉ። ሌሊት እኛ ጋር ታድራለህ ይላሉ የኔ ቤቶች፣ ቀን መነኩሴ ትመስላለህ ይላሉ። ይሄ ያው ማስመሰልን ይመለከታል። ማስመሰል ውስጡ ሌላ ላይኛው ሌላ ሲሆን ነው ሰው ለዚህ የሚጋለጠው። አንድን እንዳዩ እንዳለማዊ መመገብ፣ እንዳለማዊ መልበስ፣ እንዳለማዊ መጠጣት መኖር ውጤቱ ይሄ ነው። እሱ አስቸጋሪ ነው። ለኛ ግን መነኮሳት ከንቱ የሚሆነው በውዳሴ ከንቱ ነው። ግን በሌለበት ስራ ይሄ እኮ እንዲህ አድርጓል፣ ይሄ እኮ እንደዚህ ያለው እኮ ነው ሀገር እያጠፋ ያለ፣ አንተ ሀገር አጥፊ ተብለን ብዙ ጊዜ እንሰደባለን። ግን እውነት ምናኔያችን እውነት ከሆነ በዚህ ነገር መቆጣት የለብንም። ትክክለኛ አዎ ጌታ አንተ አይተህ ነው አይፈረድብም፣ ፍርዱ በእኛ ነው ብሎ ማለፍ ነው። ይሄ እኮ ከቀደም አባ እንጦስና አባ ጴንጤኖን በራያቸው ሲነጋገሩ ተነጋግረውታል እኮ። በክርስቶስ ራእይ ተልከው አባ አንጦስ ወደ አባ ጴንጤኖን ባት ሲሄዱ ሲነጋገሩ አንተዬ የሆነ ራእይች አሉ አባ አንጦስ። አባ ጴንጤኖን ንገረኝ እስቲ ምንድነው አሉት። አንተዬ አንተ ፊት ለፊት እየሄድክ ነጫጭ ርግቦች ሲከተሉ አየው። እነሱማ አንተ በቆብ የምትወልዳቸው ልጆች ናቸው አሉ የመንፈስ። ቀጥለው ደግሞ አንተዬ ደግሞ ሁለተኛ ቀን ምን አየሁኝ 3 ቀን ያየው ብለው ነጭና ጥቁር የሆኑ ሲከተሉ አየው። እነሱማ እነዚያ ነጮቹ ቀጥሎ ወደ 8ኛው ሺህ ሲቃረብ በላይ መናንያን በውስጥ ዓለማዊ የሚሆኑ ልጆች በአንተ ስም ይነሳሉ ብሎታል። በስም ይነግዱ። ደግሞ ቆይቶ 3ኛው ድፍን ጥቁር እየተከተሉ እያቸዋቸው እነሱማ ቆብ ጭነው መስቀል ይዘው ቀሚስ ለብሰው መልካቸው መነኮሳት፣ ግብራቸው ከቤተ መንግስት ጋር ማልደው ባድ የሚሰሩ የሚጠጡ የሚበሉ በልብሳቸው እንጂ ግብራቸው ከዓለማዊ የማይለዩ ዘመናውያን መነኩሴ መጨረሻ ላይ ይመጣሉ። በዚህ ዘመን ያሉት እና ይሄ ቀደም የተነገረ ነው። ለአምላክ የሚሳነው ነገር የለምና አወቅንበት። ስድባቸውን እንጂ ግብራቸውን መቀበል የለብንም። ስድባቸው ግን አብረን እንሰደብ ይጠቅመናል። እንደነዚህ ክርስቶስ ተሰራ አለመሆን መስደብ እንጂ መሰደብ ኃጢአት የለውም፣ ክብር ያለብሳል እንጂ። እና ይሄማ የታወቀ ነው። ትልቁ መከራ ትልቁ ችግር ይሄ ነው። መቼም አንድ አባት መላከ ሞት መጥቶ ሊወስዳቸው እያለ አንድ አባት አንዱን አባት ሲልኩት ሄድና እስቲ የሆነ ሚስጥር ሳይነግሩህ እንዳያርፉብህ ሲላቸው እየበረሩ ቢሄዱ ጣረ ሞት ይዟቸው አግኝቷቸዋል። ሲያገኛቸው አይ
እንዲያው ንገረኝ አባቴ በራይ ነውና የመጣሁኝ እንዲያው እባክህ ንገረኝ አለው። እንግዲህ አንተ እንደ መነኮሳት በስስት እንደ ካህናት በትዕቢት እንደ ዓለማዊ በሜት እንዳትያዝ ብለው መክረዋል። እንደ ዓለማዊ በሐሜት እንደ መነኮሳት በስስት እንደ ካህናት በትዕቢት እንዳትያዝ እዚህ ተጠንቀቅ፣ ራስህን ዝቅ አድርግ ብለው መክረዋል። አሁንም ቢሆን መቼም ዓለሙን ከንቱም ሲሰጡ ጥሩ እያሉ ሲዘክሩ ጥሩ እያሉ እነሱ ናቸው መቼም ለመንግስቱም ፈርሰንቱን ለቤተክርስቲያኑም ፈርሰንቱን ለነዳያኑም ራሱ ገዳም በእነሱ ነው የተያዘ እንጂ አሁን እንደው ከስልጣኔው ጋር ሆኖ ገዳም ራሱን የሚያሳድር ገዳም ብዙም አይደለም። እንደው ቢሆንም ልመና ምጽዋት የማያስገባ ገዳም እኔ አልሰማውም፣ እንኳን ላይ ቀርቶ አልሰማውም እኔ የደረስኩ እና ግን ዓለሙን የያዘው ማለት ነው። ግን ደግሞ ትንሽ ነገር ሲያዩ ዓለማውያን ሐሜት የመከተል ጸባይ አለ። በእርግጥ ሰው ማማት ጥሩ ባይሆንም መቼስ አንድ ጊዜ እኛ ተፈጥሯችን የሚያባት የተናገሩት ስለሆነ ነው እንጂ የማ ትልቅ ነው በህዝቡ ማይፈረድ እንዲሁ አይቶ በተሆነው እንጂ ያልሆነ አስገራሚ አባቶች አለን። አባት ተብለን የአባት ስራ ማንሰራ፣ መናንያን ተብለን የመናንያን ስራ ማንሰራ፣ ገዳማውያን ተብለን የገዳማውያን ስራ ማንሰራ አለን። እውነት ነው ይታያል። ግን እግዚአብሔር መቼም እነዚህ እድል ይሰውረን እንጂ ብዙዎች ለዕለቱ የሚሰሩ አሉ። ወደ መጨረሻው ላይ ከመሄድ በፊት እንዲያው መቼም ሲታዩ ጺማችሁ ወደ ነጩ ሄዷልና ፊታችሁ ደግሞ ሲታይ የልጅ ፊት ነው። እንዴት ነው የሚስጥሩ? መቼም በዚህ ዘመን ሰው መብል መጠጥ ያዘወትራልና ከበላ ከጠጣ የኖረን ይመስለው እንደው ይሄ ምናልባት ከመንፈሳዊ ጋር የተያያዘ ነገር ነው። ምናልባት ሚስጥሩ ካለ ቢነግሩን። እንዲያው መቼም ለሰፈሩ ነጭ ቦሳ ነጭ ጦጣ ይወለዳል ተፈጥሮ የኔን ነው እንጂ የደረስኩበት ጸጋ አንድም የለም። እኔ ያው ትንሽ ራሴን ለመከላከል በእድሜው አቅራቢያ ከስንት ዓመት በላይ ብዙ ስለማይ መድከም ራሴን ዝቅ ማለት ፈልግ ነበር፣ አልቻልኩም። ግን ስንት ዓመታችሁ ነው? 60 ዓመት ነው። ሰማት የሚገርም ግን እኮ የ80-90 ዓመት ነው የሚሆነው። አዎ ኑሮዬ ምንም አይደለም። ፊትም በዋሽ ነበር ኑሮው። አሁንም ደግሞ 15 ቀን ይደራል። 15 ቀን በገባው ያቅነኝ በሰበከ ነው ሸም ምንም ይሁን ምን ተብሎ ነው የሚበላ ነገር የለም። መጠጥም ሲገባ ይሁን እነሱ ሲታሩስ ያይፈሳ ደክሟል አይመስላል። ግን ደህና ነኝ ይመስገን። አንድ ጊዜ ይሆናል እንጂ ሲያቅተኝ ነው የምተወው እንጂ ለነፍሴ ይሆነኛል እንጂ እርቦኛል ማድረም ተፈጥሮ ፊትም ራሴ በ15 ዓመት እና ያደረኩን ጠጋስ ያለን አይመስለኝ። ብቻ ፈጣሪን ስለምነው የተመኘሁትን ሰጥቶኝ ለምናኔ መሄዴ ነው። አንድ ያስኩን አይረድ ብቻ ነው ፈጣሪ 10 ዓመት በላይ ሲሆነኝ ሞታ ነው ሲሆን ከማይረጋቸው ከትዳራቸው ጋር ያሉ ሰዎች ሸፋሩ ግፊቱ ካርሰሩ ሌላም ነገር ይዟቸዋል። እኔ ግን ፊት ጀምሮ ጨጓራ ነው የሚያስቸግር እንጂ እና ደግሞ መስል የሚያስተውግረኝ እግዚአብሔር ይመስገን ነገር የለብኝም። እንደውም መቼም ደካማ ብሆን አለሁ ያው ተፈጥሮ የፊት ነጭ ነገር ያው ነገር ያው ጾም ጸሎት ነው ማለት ነው። ኧረ ብዙም አይደለም። ኧረ ወዲያ ደካማ ነኝ አልችልም እና አሁን የሰው ልጅ ልጅም ጣሪው ሙዚት አድርገን እዚያ በቃ ከመበቃ ሰው የሚበቃው አንድ ቀን የሄዱበት መንገድ 3 4 5 6 ቀን ከተመለሱበት በደቡብ በቀኝ ምን እንዳለ በግራ ምን እንዳለ አስተውለው ያርሰው የምንናም ህይወት በመንገዱ ተመላልሶ ጸልዮ ተመላልሶ ኑሮ ውሎ አድሮ ተንካሉ እንዴት እንደሆነ እየገባው ይመጣል። እንደገባ ጥማም አንድ ጊዜ በቃለው ቤት ያይችል ቢያንስ መነኮሳቶች 40 ዓመት ተጋደሉ በኋላ እንደጥሽ ሚስጥር መጀመር እንጂ ስንዋሸው ስናስመስለው መቼም እንዲህ ብላችሁ ነገሩ ይለናል። መልአክ መስሎ ሰይጣን
መንፈስ ቅዱስ መስሎ አጋንንቱ ሲነግረን እናወራዋለን እንጂ ጠጋ መንፈስ ቅዱስ እንደዚህ ሆነ የሚያድርባቸው ይኖራሉ። እኔ ግን ምንም የለም። አሁን ያብላታችሁ እስኪ እንደው ምንድነው የሚባለው? አጥፍ ይባላል። ምንድነው ትርጉሙ? እሱ ትርጉሙ ለምሳሌ አዳም አቤልና ቃየልን በተጋደሉበት ጊዜ መጽሐፈ ገነት ይባላል። የመነኮሳት ምሳሌ በደል ታውቆ ከሆነ ንስሐ ተመልሶ ከሆነ ከከብቶች ጠጉር ከከብቶች ቆዳ ጠጉሩ ያልተፋቀ ለባለሰብ አይዞህ ጸልይ ያለማዋይ ልብስ አትልበስ ያኔ ይምጣህ ይጠይቅሃል። ያኔ እግዚአብሔር አንተ ጋር ያድራል። እግዚአብሔር ይረዳል። ራስን ከፍ አረቅ ትወጣለህ። ራስን ከፍ አረቅ እዚያ ነው ተገኘ እንጂ ሌላ የለም። እሱ ባዘነ ጊዜ ለብሶታልና አዳም አባታችን ቢሆን መቼም በሚነገር ተጠፍንት ነው የምንከተለው በመናቅ ነው። ሌላ ምስጢር የለም። ለምንነት ነው እንጂ የሚለበስ ጠፍቶ አይዞን ታይሰሳል። ብርድ ሲሆን ነው ሞቃል ለሞቱን ብዙ አይደለም ብቻ ሀጥፎች ጋር ያመዝናል። እንደገና ደግሞ ዙሮ በተለይ ሲደደቡ በተራ አካባቢ ብርድ ስለሆነ በቦክሱን አርበው በልብስ በፎርም አርሰው ይለበስ ነበር። አሁን ግን ደርግ መንግስት ለጥፎ ትግራይ ከገዛ ወዲህ የለም እሱ ቀርቷል። የዛሬው ትውልድ እነዚያ እንኳን ከውቶች ቀርቶ የለቦች ያረስቷከት ስለሚታወቅ እንዳፋቶችን በፊት ምናምን ነበር እንጂ እንትን እና መከላከያ ሳይቆርጥ መንገድ ላይ ሲያስቆመጥ ትናንትኖች ነው ይታ ሀገር ዝበታ ምንድነው ምን የለበሰው ይሉኛል ጠይቃለሁ። እና በዚያ ምክንያት ነው ለምለት ይስ ራስ ይዝቀራል እንጂ ለራስተ ወጣ ያው ከፈዳለ ዝናብ ከመጣው ለመከራ ለመናቅ ራስ ይዝቀራል። እስኪና አባት አይወት መቼም የሚያክል ጊዜ ኑሯል። ትንሽ እድሜ አይባል እና በዚህ እድሜ ሲኖሩ ለአባት ታሪክ ሲኖሩታል ወጣውለት ያሳለፉት ወይም ደግሞ ገጠመኝ ምናልባት ለትውልዱ መማሪያ ይሆናል የምትሉት ካለ ቢያካፍሉ። ያው እንግዲህ ገጠመኝ ሌላ ገጠመኝ ሁሉንም በዚህ ወላ ምናናው ደረጃ ነው። መቼም በንግዱ ዓለም ሲኖሩ ልጆች ከመመነኑ በፊት በንግዱ ዓለም እንኳን በሚመጣው ከዚህ ይችላል ወያኔ ይለቅ የዛሬ መንግስት ሊገባ ሲል ያኔ በዋሽን አሁን እኛን እየመሰሉ ማለት እንደሚሰሙ መንፈስ ይገባ ተናካዩን መንታፍ ይላል ትግሬዎች እና ግዛቶ አላሰን እና ያኔ እኔ ልክ አስፈራጁ ሳይዛጉ ያክሽን ከንኩይ በዋሻ ነው ያሉ። በዋሻ ነበር። አሁን አንድ ቀን ወደ ጋር ሲነግራ አንዴ ዋናው ትግሬ ጁንታ መጣ እና በራይ ላይ ሲገጽ ፌደራል ፖሊስ ክልል ፖሊስ ተደርጎበት የተኛው ነው ያለው ናትናንስ በኔ የሆነች ቆዳና የሆነች ገመድ ነገር እሱ ጋር ኋላ ወንበር ያለው ጁንታ ወርደኝ እርሶን ማለት ማና ወገናው ልጅ አሉኝ አይደል ያሳያቸው ያለ ሱሪ ሌላ ልብስን ጀምሩት መታወቂያ ተጠየቅ እና በመግንታ መሪው እንደሆን አጥኛ ተመጣጣ ሳፊስ ሾም ያሻላት ተጣጣ ይህ
ምን ሰላይ መስላቸው ነው መነኩሴ መስለው የዛን ጊዜ ይነት ነበር ነግሬዎች መነኩሴ እየመሰሉ ብዙ ባለስልጣናቸው ኢስፖርት አዎ ባርክ ላይ ያሉ ስታንዳርድ ብዙ ልከምባራቸው በሽምብ የነጥብ ብዙ አጥቷቸው እና የገዘንታ አንድ ቀን ለዚያ ምክንያት 9 ጊዜ ተይዟል ባንድ ቀን ደረሳው ከተማ ላይ 9 ጊዜ ተይዟል ይሄን አይን ተማሪ ነው በተወለድኩበት ሀገር አካባቢ ልጅ ትውልድ ሀገሬ ነው እየስናገር አዚህም ቢወለድ የሚሰራውን አናውቅም ብለው ያገኙ ሰዎች ቀን የዛይደን ሲቀስተምብ መስፈት ያሳድፈቻቸው እውነተኛው ዓላማ ምላችሁ ለሚደጋጅ የሚሆነ እስካሁን ድረስ መቼም ነው። እሺ አባታችን እንግዲህ በመጨረሻ ምናልባት ለማህበረሰቡ ለትውልዱ በተለይ ደግሞ ለወጣቱ የሚያስተላልፉት መልእክት ካለ ያስተምራል ይገስጻል ወይም ደግሞ በተለይ ያውቀው ሆነ ሳያውቁ ወደ ምናኔው ወደ መንኩስናው ዓለም የሚገቡ አይጠፉምና ይሄን አስመልክቶ እስኪ የምትሉት ካለ እድለው ልስጦ። እሺ አመሰግናለሁ። ዋናው ስለምነና የምናገረው ነገር አንድ ሰው ምነና ሲሄድ ድሮ እንኳን በታሪክ የምንሰማው የነገስታት ልጆች የመኳንንት ልጆች ጥሩ ኑሮ ያላቸው ነበሩ። ዛሬ ግን ትምህርት ውጤት አላመጣ ሲል ቤተሰብ ጋር አልጣጣም ሲል እኔም መነነኝ ሀውስት የለም ሀላይ ነው ብቻ ያኔ ግን እንጃ ተዋርደን ሀገሩን ማጓረን ሃይማኖታችንን ማጓረን ነው። እኔ ትምህርት የምሰጥ እንደው አደራ የምለው ሀልቤ ሳይመጣ አስመስሎ መለኩሴ መስሎ መንቀሳቀስ በጣም እና በጣም የሚያሳዝን የሚያስጠይፍ ነገር ነው። ይሄንን ብንተው እንደው ለትውልዱ ማስተላልፈው አትመንኑ ማለት አይደለም ጥሩ ነው ጠጋ ነው ግን እውነተኛው ነው በብስለት ገዳም ገብቶ ከመሻሻል መሆናችሁ ነው ወዲና ወዲ የምትሉ ስንላቸው እኮ በወር የሚቆነንበት ልብስና ምናምን ነገር የሚቆነንበት አለ ሽኳር ይመጣል ብር ይመጣል ቆሪጥ መናንያን መስሎ ለብቻ ንብረት የሚያከማቹበት አለ። ይህንን ብለን የምንዛወር የሚሉን እኮ አሉ እና እንደዚያ ከመሆን ይልቅ እንደ አባቶቻችን እንደ ገብረ መንፈስ ቅዱስ እንደ አባታችን ተክለ ሃይማኖት እንደና አቡነ ሐራ ድንግል እንደነ ሀብተ ማርያም ብዙ እንደነ ዜና ማርቆስ እንደነ ክርስቶስ ሰምራ እንድንሆን ትክክለኛ ከወጣን በኋላ ንብረት ዘረኝነት እኔ እኮ የሀብታም ልጅ ነኝ እኔ እኮ እንዲሰራ ነበር እኔ እኮ ይሄ ነበረኝ ሳንል አምላካችን ብቻ ሀብት አድርገን ብንወጣ ይቀናናል። አለበለዚያ ስንወጣም በውሸት ነው አዚያም መደረስ ነው ወደ ድሮ ግብራችን ሲናፈቀን ምን እንሆን እኛም ወርቀን ሰውም ጥለን እና ምነና አስታውሎ ጭራሹን መንኖ አንደዚህ አንዱ ገዳም የሚያገቡን ቁጥር ስፍር የላቸውም። ወታደር ቤትም የሚሄዱት ቁጥር ስፍር የላቸውም። እኔ አሁን 4 ልጆች እኔን ተከትለውኝ ወታደር ይሆኑ አውቃለሁ። እንደዚህ ባይደረግ እንደዚህ ባይሆን መጀመሪያ መመነን በፊት ውስጥን ማሳመን መመርመር ህይወቱ እንዴት ነው ሲመንን እኮ ሰው እልም አለው መከራ አድሮ መግባት እንጂ የተሻለ ነገር ለመገኘት አይደለም። ዓለማዊም ደግሞ መጀመሪያ በዓለም ሲኖሩ ሰው በተሰጠው አካል ሰው በተሰጠው ጠጋ እሺ ብሎ ከታዘዘ እኮ መነነ ማለት ነው። መናንያኑ ባይደርስ መነነ ማለት ነው። ለምን ተማሪም ከሆነ በመምህሩ ፈቃድ ካደረ ገበሬም ከሆነ በአስተዳዳሪው በሚመራው አካል ካደረ ሁሉም ራሱን ከፍ ካላረገ እሺ ይገባል እሺ እንታዘዛለን ካለ ውጤቱ ያምርለታል። አለበለዚያ ግን ገና ይከፋይ በጀውን ሳያውቁ እነሱ ማዘዝ ይጀምራሉ። ያኔ ግን ሐሰት ልጅ ይከፋና የበጀውን አያውቅም። ሐሰትን ነገር እንደ እውነት አድርጎ ይከተላል። ኋላ ወደ እውነቱ መንገድ ግባ ሲሉት እንዴት ብሎ ይግባ? ይህንነን ወላጅም ይሁን የአካባቢው ህብረተሰብም ይሁን እንኳን ሌላ ነው ሳላዝን ማላልፈው ደህና ዋላችሁ ብዬ ሳልፍ እግዚአብሔር መስኪን ይላላፋቸው። አንዳንዶቹ የጎሪጣ ይተዋሉ። ብድግ ብለን
ኩንንባችን አውርደን ነበር ዛር መስክ የምንል እኛ ሊሳለን። ዛሬ ግን የለም እንዲህ ብሎ አይቶ ደህና ነህ አባ ነው እንጂ እግዚአብሔር መስገን ብሎ ብድግ የሚል ሰው የለም። ይሄም እየቀረ ነው። የድሮ አባቶች ለምን ማትነሳ ብለው ይገስጹ ነበር። ለመገሰጽ ደግሞ ዛሬ ጊዜው የሰው ልጅ መብቱ የተጠበቀ ነው ይባላል። መቼም በየመስኩ ሲገደል ብናይም ወሬው እየተወራ ነው እና ፈራን እንጂ ልጅ የአባቱን ትውፊት የአባቱን ባህል የሀገራችን ባህል የሃይማኖታችን ትውፊት ይዞ ቢከተል ይጠቅመዋል። አለበለዚያ ግን በተወለደ በ7 ዓመቱ እናት አባቱ ከህብረተሰቡ ፈቃድ ይወጣል፣ ጎዳና ያድራል። ያኔ እንኳን የክርስቶስ ፍጥረት ሊመስል ሐራዊት ብሶ የሚሰራው ከፍቶ ያድጋል። ያው ለሀገር ሸክምና ለዘሩ ማፈሪያ ሆኖ ይቀራል እና እኔ የምለው ሁሉን ነገር እንደሚችሉት ዓለማዊ የእናት አባቱን የቤተሰቡ ምክር ቢሰማ መናንያኑም ደግሞ በሚዘልቀው በተለይ እነዚህ ጠበል 15 ዓመት 7 ዓመት 6 ዓመት የሚቀመጡ ሰዎች እንጃ የነዚያስ በጣም እንዲያስለቅሰኛል ሳስበው። እንዴት ሰው ኮሚዲን በእምነቱ ነው እንጂ በዱላው በሻንዳው በጠበሉ ብዛት አይደለም። እዚያ ውስጥ ይሆኑና አለጣጣም ሲሉ ኮቸሮ ስደድልኝ እዚያው ቁጭ ለራሳቸው ለሰሩት ኃጢአት ሳይችሉ ትንቢት መናገር ይጀምራሉ። ይሄ ነው ያለብህ፣ ይሄ ነው ያለህ፣ ይሄ ነው ያሳደረብህ ሲሉት ሰው እንዲጋደል ሰው እንዲጣላ አንድየውን አጋልጥ ተንኮለኛ ነው የያዙትን ኃጢአት ሳይቀርፉት ሌላ ጣት ላይ ጨምራቸዋል። ይህ አይነት ነገር ቢቀር ቢያንስ እንኳን እንዲው የጨነቀውም ሰው 3 ዓመት እንዲው አለበለዚያም ደግሞ እንዲው 5 ዓመትስ ይጠመቅ። እንዲው እድሜ ልኩን እዚያው ኑሮ እንዳልሆነ የሚናገሩት የማይረባ ነፍሳዊ ይመስላሉ አለባበሳቸው፣ የሚናገሩት ነገር የማይሆን ከክርስቶስ ቃል ውጭ የወጣ ትትና ያጎደላቸው በውሸት ልመና ላይ የተሰማሩ አይጠፉም። እንደገናም ደግሞ እንደ ትንቢት መናገር አሉ። ስራ ስር በጨርቃቸው እየያዙ እኛ መድኃኒቱን አወጣ ነው እያሉ በጠበል ውስጥ ሰውን የሚያጃጅሉ አይጠፉም። ይሄ ግን ቢቀር እንዲያው ትውልዱ ይህን ያመመው ሰው ድሮ 7 ቀን 3 ቀን 12 ቀን ወይ 2-7 ተጠምቀን ነበር ምንድነው። ዛሬ ግን ጠበል መኗሪያ ሆነ። ታውታላችሁ ሁሉ ሲወሸክታ ያላችሁ እንጂ የሚፈወስ የለም። ይሄ ምንድነው? እንደ መኗሪያ ታየ። ትውልዱ እንዳይዳር ኢኮኖሚ የለም፣ እንዳይመንን አሞት የለም። ምን ዋላ ጠበለኛ ነኝ አሞኛል እያሉ አጋንንት ያደረባቸው ሲለፈልፉ ሙሉ አውሮ በዚያ ገብቶ መላፍለፍ። ይህንን አይነት ትውልዱ መላቢ ነው ቢነቃበት ቢያስታውል እምነት እንጂ የሻንዳ የጠበል ብዛት አይደለም ሰውን የሚፈውስ። የእምነቱ በጌታ ክርስቶስ መታዘዙ ራስን ዝቅ ማረጉ ነውና በትልቁ ማስተላልፈው ይህንን ነው። ትውልዱ ዛሬ እየጠፋ ነው ያለ። አንድ ጠበል ብትገቡ መንግስት አንዳንድ ጊዜ ጣልቃ እየገባ አተት ይከሰታል እያለ ሲያባረር በስተቀር 4000 3000 5000 ህዝብ ነው ተኝቶ ያለ። ያንንም እስከ 15 ዓመት ድረስ ቁጭ የሚለዋል እና ይሄ ባይሆን እምነታችን አንጠመቅ አንባረክ ብዬ አይደለም። አዎ ያድናል። የታመመ ሰው ይኖር ካህናቶች ይጸልዩለት ይጥመቁት ዘይቱን ይቅቡት ነው እንጂ የሚል ሌላ ነገር የለም። ግን በዛ የሥራ መፈለጊያ ሆነ የሥራ መፍጠሪያ ሆነ እንደው ማጭበርበሪያ ሆነ እምነታችን ተበላሸ። ይህንን እባካችሁ መላበሉት ፍየለ ትውልዱ አስቡበት እምለው ይህንን ነው። ፍላጎትም እኮ አለሟላ ሲል ወደ በሽታ ይቀየርብናል። ያን ግን መንቃት ማስተዋል መማር፣ በተለይ ትልቅ ሰው ሲመክር እንደ ቀላል ነገር አለማየት አለመናናቅ ነው። ይሄ ነገር ለኔም አይጣልብኝ ራስን ማሳደግ ለኔም እመቤት የተገለገለ ግን የተረሳ ጥያቄ አንድ ጠይቅና እንደው ሰው እንዲሁ ነው ሲያዩት ምን ይላል? እዚህ ቤተክርስቲያን ላይ እንዲናችሁ እችም ቀርቦ የሚያወራ ይኖራልና እስኪ ካላል ቤተ ይሁዳው ይሳደባል። ቤተ ይሁዳ ማለት ካህናት ነው። ካህናት እንግዲህ ይሁዳ አይደሉ አምላክን ሲያራክሱ የነበር ቤተ ይሁዳ እንላቸዋለን። ቤተ ይሁዳው አየህን ህዝብ ሲዘርፈው ሰው ለገዳሙ ምጽዋት ሲሰጠኝ አየህን ህዝብ ሲዘርፈው ይሉኛል። አንዳንዶች ደግሞ ቀና ልብ ያላቸው ገሮቹ
ባይኖራቸው እንኳ እናቴ ፈር ብላ የትኛው ገዳም ነው የሚኖሩት እንዲያው በጸሎታው አስቡኝ ብሎኝ ያልፋል። ግን በብዛት የምሰማው ነገር በጣም በስጋይን ይዘገንናል፣ በነፍስ ግን ተመስገን ነው፣ ደስ ይላል። እና በጣም ነው የሚገረሙ። ምንድነው ከየት ነው የመጣ ሰው ነው ወይንስ ምንድነው የሚሉኝም አሉ። መቼም ግን አሁን ትንሽ እየለመዱኝ ነው። ይህ ደግሞ ምንድነው አንድ ተጋድሎ፣ ትልቁ ተጋድሎ አጥፍ የከብት ቆዳ እየተረሳ መጥቷል። አንድ ጊዜ አዲስ አበባ ታችኛውን ገዳም ያ ፈቃደ አስወጥቼ ገንዘብ ስብሰባ ሄጄ ለብሰው አዩኝ። ለብሼ ሲያዩኝ ናማሉና ጠቅላይ ቤተ ክህነት አዲስ አበባ 4 ለምድ አወጣው ሰጡ። ምን ላድርገው ብያለሁስ እንዳንተ እየሆኑ እየመጡ እዚህ ሲደርሱ ለምዳቸውን እያወለቁ ሱፍ እየለበሱ ቀርተዋል። አሁን እባክህን ውሰድና በገዳም አድርገህ ልበሰው፣ አንተ በዚህ መጥተህ ቀልጠህ እንዳቀራሉኝ። እኔም ስጦታ ነው የነበራቸው ጸጋ በኔ ቢያድር ብዬ ያንን 4 ለምድ ጭኜ ወደ መተከል ወስጄ ገዳሙ ሲወረር እዚሁ ቀረ። ያው ሸበልቶት ቀረ እንጂ ገዳሙ ተወረረው ያ እና አሁንም ቢሆን እውነት ነው። ሰው በጣም ይደንቀዋል። ለምን እኔን የመሰለ የለም፣ እንደዚህ የሚለብስም የለም። ያሉት ደስ የሚሉ በዘመናዊ ናቸው። እንኳን ሌላ እነሱ ይብሳሉ። አስመሳይ ብሎ በቀን አንድ ጊዜ ሳልሰደብ እያላውቅም አስመሳይ አሁን ጨለም ሲል ቢያውት ሌላ ነው የሚሰራው ብለውኝ ሄዳሉ። ግን ሚስጥሩን ላወቀ ይሄ ቀላል ነው። ሚስጥሩን ላላወቀ ግን ዱላ ያጋጥማል። እና ይሄ ነው እናቴ። መቼም እንግዲህ መዘለቂያውን ይስጥ በሉኝ። ሌላ ምለው ነገር የለም። አመሰግናለሁ። እኛም እናመሰግናለን። ከአባታችን ጋር የነበረን ቆይታ ይህን ይመስላል። ከቪዲዮ እንደተማራችሁ ቁም ነገር እንደጨበጣችሁና እንደተዝናናችሁ ባለሙሉ ተስፋ ነኝ። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ የሆናችሁ እንድታበረታቱና መሰል ቪዲዮዎች እንዲደርሳችሁ ከወዲሁ በማሳሰብ በቀጣይ ቪዲዮ እስከምንገናኝ